ሰላም ዩቲዩብ እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ዛሬ የመጣሁበት ቪዲዮ እንደሌላው ሾርት አይደለም፣ በሙሉ ቪዲዮ ነው የመጣሁት። የዛሬው ቪዲዮ ደግሞ የሚሆነው ያው ወደፊት ምን መሆን ትፈልጋለህ ካላችሁ ቤስት ቭሎገሩ ኢትዮጵያ ወይም ደግሞ ጃኒ ነው መሆን ፈልገው። ኦ ማይ ጋድ ዩቲዩበሩን ጃኒ ነው መሆን ፈልገው። ዛሬ ደግሞ የመጀመሪያ ስለሆነ እንደሱ ለመሆን ያው በሱ ቪዲዮ ባርከዋለሁ። እሱ ደግሱ ያው ጓደኞቹን ወደ ኬንያ በባስ የሚሄደውን ችግም የ16 ደቂቃ ቪዲዮ ነው ከኔ ሪአክሽን ጋር አንድ 20 ደቂቃ ይሆናል። ብቻ የመጀመሪያ ቪዲዮ ስለሆነ አሁን እንደዚህ እንከኖች ምናምን ካሉበት ኮሜንት ላይ ጻፉ። ሲቀጥል ደግሞ ቮይስ ከጨመርኩም ከቀነስኩም ወይ ደግሞ የሚገቡ ድምጾች ካሉ በመሃል ደግሞ ወይ ድምጽ ከፍ ካለ ጸጥ ካለ የካሜራ መንቀሳቀሶች ምናምን ካሉ በስልኬ ስለምቀርጽ አሁን እንደዚህ ድንገት እንደዚህ ከሆነ በስልኬ ስለምቀርጽ እንድትረዱኝ ነው። አማርኛው ለምን እንደሚጠፋብኝ እንድትረዱኝ ነው። ከዚህ በኋላ ደግሞ በደንብ ካሜራ ያላችሁ ሰዎች ስፖንሰር አርጉኝ በቃ እና ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ጀማሪ ዩቲዩበር ነኝ። በደንብ ላይክ ሰብስክራይብ ምናምን እያደረጋችሁ እሺ፣ ወደ ቪዲዮአችን እንገባለን። የ4 ሰዓት መንገድ ወደ ኬንያ በባስ ይላል። ጃኒን ከለጥኩት መሰለኝ። ቆይ እስቲ ጃኒ ትመቸኛለህ፣ የወደፊት ህልሜ ነው። የኔ ፖዚሽን የቱ ጋር ይሁን ግን? እዚህ ጋር ይሁን፣ እዚህ ጋር ይሁን፣ እዚህ ጋር ነው ጃኒ። አይ አንተ መሸፈን ፈልጌ ሲሆን እዚች ጋር ኢትስ ማይ ፖዚሽን ስለሆነች ነው። ፖዚሽን ተጀምበረ። አንዳንድ ጊዜ የጓደኛችሁን ህልም ለማሳካት ድፍረት ብቻ ይሆናል የሚያስፈልገው። ባይዘዌ እኔ ታውቃላችሁ እንደዚህ ከጓደኞቼ ጎኝ ምናምን እንደዚህ ያዙ ፋሚሊ ምናምን እንድንሆን እፈልጋለሁ። ታውቃላችሁ የሆነ በደንብ አይምሮ ውስጥ ገብቷል። በቃ ጃኒን መሆን ስለምፈልግ ይሆን አላውቅም፣ በደንብ አይምሮ ውስጥ ገብቷል እና እሱ ነው በቃ መሆን ፈልጉ። ባይዘዌ እንደዛ ለማለት ያክል ነው። በቃ እሱ መሆን ፈልጉ። ጓደኞቼን ሰብስቤ ምናምን ነገር በቃ የጓደኛችሁን ህልም ማሳካት ነው። በቃ በጣም ደስ ብሎኛል። ያዘው በዛሬው ቪዲዮ የ24 ሰዓት የባስ ጉዞ ከአዲስ አበባ ተነስተን ሞያሌ አርፈን ከሞያሌ ደግሞ ናይሮቢ ኬንያ ለመግባት ሙከራ እናደርጋለን። ተከታተሉ። የኬንያ ብር ይሄን ይመስላል ጋይስ። የኬንያ ባስ ወደ ናይሮቢ ያስቸግሯቸዋል። እንዲህ ቶሎ ብሎ አይመጡ። ጋይስ እንግዲህ ተሰብስበዋል እነኚህ ልጆች። ለማንኛውም ኬንያ ዛሬ ሌሊት ነው የምንሄደው። ዛሬ ሌሊት ጀማው ያብዳል ነው የምልህ። በቃ ያብዳል። ያዘው ፋሚሊ ለመጀመሪያ ጊዜ ከሀገር ወጣን አንድ ላይ ማለት ነው። በጣም ኤክሳይትድ ነኝ። ይቅርታ አድርጉልኝና እስኪ የታዘብኳት ነገር አለች። ልንገራችሁ። ቆይሽ ልንገራችሁ። አይ ከምር ቆይ ጃኒ በዛ አጋጣሚ በጣም አመሰግናለሁ ይሄን ኤክስፒሪየንስ ስለሰጠኝ። ያዘው ፋሚሊ ተመልከቱ። የቅዱስ ቅጣት ምንድን ነው? እኔ እኮ ጄኮ ፍራም ነኝ፣ ሰውነቴ ወፍራም ነው። ቅዱስ በጣም ተመጠጥ ከቀዳ ወፍሪ ብላ ወፍር እንዴ! በጣም አንዴ ሪቪው የምትሰሩት ቅዱስ በደንብ ወፍር ብላ። መጀመሪያ ጊዜ ከሀገር ወጣናል። መጀመሪያም ነግሬያቸዋለሁ። እንደዚህ የስልክ እንደዚህ ምናምን ሊኖር ይችላል። በስልኬ ስለምቀርጽ ነው ስለማይመቼ ነው። ተረዱኝ። በቃ ሰብስክራይብ እያደረግ እስካሁን ካያችሁ ምን ችግር አለ? ላይክ እንኳን ብታረጉ፣ ሰብስክራይብ ብታረጉ፣ ሼር ብታረጉ ጋንጋኝ ይላል። ኖ ጋንጋኝ። በጣም ኤክሳይትድ ነኝ። ጃኒ በዛ አጋጣሚ በጣም አመሰግናለሁ ይሄን ኤክስፒሪየንስ ስለሰጠኝ እና ያ ኔክስት ኤክስፒሪየንስ እናድርግ። በጣም ደስ ብሎኛል። በጃኒ ምክንያት ለመጀመሪያ ጊዜ በፕሌን ሄድኩኝ።
ለመጀመሪያ ጊዜ ከሀገር ልወጣ ነው ማለት ነው። በጣም ደስ ብሎኛል እና ደግሞ ሄጄ ኬንያ ናይሮቢን እስካየው ደግሞ በጣም ጓጉቻለሁ። ከዛ በኋላ ደግሞ ያለውን ሪያክሽኖች ደግሞ በደንብ ታዩታላችሁ። ጓጉተናል። ብቻ እውነት በጣም ነው ደስ ያለኝ። በጣም ኬንያ ጎረቤት ሀገራችን ወደ ኬንያ ልንሄድ ነው። ያዞ ፋሚሊ በጣም ደስተኛ ነኝ። ባይዝ ዌይ እንደዚህ ጥርሳቸው ላይ እንደዚህ እንደ አብርሽ ምናምን እንደዚህ ጥርሳቸው ላይ የሚወጣቡባቸው ሰዎች የአዳማ ልጆች ናቸው ይባላል። አዳማነትን አሳይተሃል ይላል። አይ አብርሽ ያምርብሃል። እራሱ ከምር የሆነ ብሬስ ነገር ነው የሚመስለው። ያ አይመስልም። ያዘው። ለማንኛውም ምርጫ አላችሁ ዛሬ 11 ተኩል ወይ ሌሊት? አረ ዛሬ አሁንም 11 ሰዓት ተኩል እንውጣ በቃ። አሁን ጨረስ። ግን ያው ችግሩ ሌሊት 7 ሰዓት የምንደርሰው እዛ። ከዛ በኋላ እግዚአብሔር ከእናንተ ጋር ይሁን። ይሁን በቃ ይሁን። ግን ሆነሽ ኮፍያ አድርጌ ብቀመጥ ደስ ይለኛል። ፀጉሬ ነገርም ችግር የለውም። አንዴ ፍቃዱ ካለ አትለሊ 7 ሰዓት የት ልንሆን ነው? ለመጀመሪያ ጊዜ በመሆኑ ደስ ብሎኛል። አልዋሻችሁ፣ በጣም ደስ ብሎኛል። ጓጉቻለሁ ለማየት። ግን በባስ መሆኑ ትንሽ አስፈርቶኛል እውነት ለመናገር። ፈጣሪ ግን ድፍረታቸው የገረመኝ ከዚህ ኬንያ በባስ አስቡት። እኔ የጨፈርኩት አልጨፈርም። አይቁም ነገር ግን ከዚህ ኬንያ በባስ በጣም ይከብዳል። ግን ከዚህ ኬንያ ወደ በባስ ሄዱ በጣም ይከብዳል። እንዴት ታስቧል? ከአዲስ አበባ ወደ ገጠር እንኳን ስትሄዱ ያስፈራል። ግን ድፍረታቸው ያዘው ይላል። እንግዲህ ከኛ ጋር ይሁን እስቲን እናየዋለን የሚባለው። ለማንኛውም 11 ተኩል ዛሬ በኢትዮጵያ አቆጣጠር 11 ተኩል የሚነሳው ባስ ሞያሌ ሌሊት 7 ሰዓት ተኩል ነው የሚገባው። አማራጭ አለን። እዛ እንዳረፍን ሆቴል ያለችውን አልጋ ፈላልገን አልጋ እንይዝና በሌሊት 7 ሰዓት በማናውቀው ከተማ ሀገር ማለት ነው ሞያሌ ላይ ከዛ ሌሊት 7 ሰዓት እንይዝና ከዛ ቀን ሙሉ ሞያሌን ዞረን ወንድሞች ጃኒ የለመደ ስለ በቃ በየሀገሩ የዞረ በደንብ ይሰራል። ያውቃል ምናምን ስለ ሀገሩ። ጅልስኖች ምንም እንትን የላቸውም፣ ኤክስፒሪያንስ የላቸውም፣ ግን ይለምዱታል ብዬ አስባለሁ። ያዙ። ሰብስክራይብ እያደረጋችሁ እስካሁን ከመጣ ሰብስክራይብ አድርገው ውጣ ውጪ። ከዛ የማታ ባስ መያዝ እንችላለን ማለት ነው ወደ ኬንያ ማለት ነው። ስለዚህ ከዚህ ኬንያ ከዚህ ሞያሌ ከ8 እስከ 10 ሰዓት ጉዞ መንገድ ነው። ከዛ ደግሞ ከሞያሌ ናይሮቢ ደግሞ 12 ሰዓት ምናምን መሰለኝ። ከዛ በኋላ እንዳለ ኢቲ የሚባል አለ ባይዘው አፕላይ ያደረግ ነው የኬንያ በቪዛ ፋንታ ማለት ነው። እና እሱን ለሁላችንም ፕሪንት አስደረገናል። ሁላችንም አፕላይ አድርገን አፕሩቭ አድርገውን ነው። እኔ ደግሞ $30 አስከፍሉኛል አሜሪካዊ ስለሆንኩ። ለማንኛውም እሱን ፕሪንት እናስደረጋለን። ልብሳችሁን አዘጋጁ፣ ነገር አዘጋጁ። ጉዞ ወደ አዳሜ ቪዲዮን እንትን ከማለቴ በፊት ኮፍያ ነገር ባረግ ደስ ይለኛል። ግን ኮፍያ ደግሞ የለኝም። ስለዚህ የማን ኮፍያ ላድርግ ብቻ። ለምኑ ኮፍያ ያስፈልገኛል። ኮፍያ የለኝም ግን ላምባዴ ላድርግ። ይሄ ነገር ይደብራል። እኔ ዱርዬ ያስመስለኛል። እኔ ጉርዬ የ30 ሰዓት መንገድ ነው የሚሄደው ማለት ነው በባስ። በፕሌን መሄድ እየቻልኩ አቅሙ የለኝም። ስለዚህ ተከታተሏቸው። ግን ባይዘው በቃ የጃኒ ደግነት እኔ በጣም ነው ማንም ጓደኛ የማያደርገውን እኩል የሚያደርገው ከምር። እሱ እኮ በፕሌን ዘና ብሎ ይሄ ቱር ጋይድ ምናምን እንትን ብሎ ከአዘጋጅቶ እኮ መሄድ ይችላል። ግን ያው ለእነሱ ሲል አይ ጋይስ እንግዲህ ለ6 ሰው ትኬት ቆርጫለሁ ከአዲስ አበባ ሞያሌ። ኦንላይን ላይ ቆረጥኩት። ቴሌግራም አላቸው። እንደገና ደግሞ ጉዞ የሚባል ዌብሳይት አለ መቁረጫ ማለት ነውና እዛ ላይ ለ6 ሰው ከነ ካሜራማናችን 15000 ብር ነው የመጣው መሄጃ ብቻ ማለት ነው። ከዚህ ሞያሌ ብቻ ነው። ከዛ ደግሞ ከሞያሌ ኬንያ ደግሞ አስቡት ሌላ ታሪክ ነው። እና ለማንኛውም አሁን ከፍዬ ስክሪንሻት ልልክላቸው ነው። ለሊት 9 ሰዓት ነው የምንነሳው። አክቹዋሊ 11 ሰዓት ምንም በረራ የለንም። ሲስተሙ ትንሽ ያስቸግራል። ለዛ ነው 11 ሰዓት የሚላችሁ
ዌብሳይቱ ላይ ያለችኝ ጉዞ የሚባለው ዌብሳይት ነው። ስለዚህ በድጋሚ አሁን ትኬታችንን ቆርጠናል። ሌሊት 9 ሰዓት ሲደርስ ደግሞ እንግዲህ ያው በድጋሚ ትከታተላላችሁ ማለት ነው። ጉዞ ወደ ኬንያ በሞያሌ በኩል ጃኒ ነኝ። ዛሬ ብቻዬን አይደለም ከያዞ ፋሚሊ ጋር እንግዲህ የሚፈጠረውን እናያለን። ተከታተሉ። ሻንጣቸውን ይዘው ሲወጡ እናድርገው ትንሽ ሰዓት ለመቆጠብ። ፕሌን ነበረ ባለፈው የከፈትነው እንደዚህ ወጥተው መኪና ውስጥ ገብተዋል። አሁን ከዚህ ላስጀምርላችሁ ለእናንተ ብዬ ነው። ቪዲዮ ረዥም እንዲሆን ብዬ ነው። ሾርት ለምጄ ይሆን አላውቅም። አረ ቅዱስ ያዝልኝ። በየትኛው እጁ ያዘው? አረ የሰው ቦርሳ እኔ እኮ ቡቻ የምትመቼ በባስ እየሄደ ሆስተስ ይላል። ለዚያው ከዚህ ኬንያ ሆስተስ ያለ ተቃቅፈን ተኝተን እንሄዳለን። ዲላ ደርሰናል። ከቀኑ 7-8 ጉዳይ ለ5 ሰዓት በሉት ለ30 ደቂቃ ምሳ ልንበላ ነው። በስመ አብ ወልድ። ምን አለ ምሳ? አለ ዱለት አለ። ስንት ነው 1 ኪሎ? ኪሎ 6,000 በሸክላ በሽፍንፍን ይሰራል። በሽፍንፍን ላድርገው? ሽፍን ግማሽ ማለት ግማሽ ሸክላ ለስለስ ያለ ስጋ። እሺ ሁለቱም በሽፍንፍን ይመጣል። ለምን አንደኛው ሸክላ ነው ያልከው? ግማሽ ሸክላ ግማሽ። ለምን ቆይ ሽሮ የማይበሉት? እኔ እኮ የሚገርመኝ ሽሮ ብሉ እስቲ እንዴ። እኔ አንድ ቀን በቃ የጃኒን ቪዲዮ ያለው ሽሮ ነው አይቻላል። ይሁን ይብላ እንዴ። እኔ ሽሮ በላውና ለነገሩ ነው እኛ ቤት ብዙ ሽሮ የለም፣ ግን ብሉ ግማሽ ጥብስ ማለት ነው። እኔም ወደ ሽንት ቤት ምን? እሺ ሽንትሽ መጣ? አውራችሁ እስቲ። ፊትህ እኮ የሌለ ተኝት የተነሳ ነው መስለው። አዎ እባክህ። የት ያለ ነው? ምንድን ነው? የት እንዳለን ታውቃላችሁ? ከአዲስ አበባ ተነስተን አሁን ለምሳ የወረድነው ዲላ ዩኒቨርሲቲ የሚል አንብቤ ነው። ሀገሩን አታውቁም? አማን ያውቋል። የዲላ ሰው ነበር ለትንሽ ወራት። አይ ጋይስ እንግዲህ ምግባችን መጥቷል። ሸክላ ጥብስ ይላል። አይ ጋይስ እንግዲህ ሀገር ይሄ ነው አለኝ። ደረቅ ጥብስ ይቆይባችኋል፣ አይደርስም። ሸክላ ጥብስ ነኝ። ኧረ በስመ አብ አይመስልም። ስጋው ራሱ ያስፈራል ሲታይ። ባይዘው ወደዛ የማየው ፋዘሪ አለ። ፋዘሪ ደግሞ ሃርደኛ ሰው ነው። ስለ እንዳይሰማኝ ቻ ለምኑ ሰማኝ እንዴ? አልሰማኝ። ባይዘው አዲሷ ክፍሌ ነው ያለው። ትራሲ ቀለም ቀባ ብቻ ታለው። እንግዲህ ታብዳለሽ ብዬ አስባለሁ። ከዛች የሆነች የገመዷ መብራት አለች አይደል? እሷን እገዛለሁ። በዛም አረጋታለሁ። በዚህም አርጌ ክፍሌን አሳብዳታለሁ። ጋይ ጆሮ ሽሮ አራስዝ ነው የመጨረሻችሁ ነው እንግዲህ። ስጋ ከዚህ በኋላ እናይም። ያዙ ኩል እንበላ ብለን እዛ ሁለት ዳቦ ላፍጥ ነው ብዬ ነው እንዳይዘዛ ነው ቪዲዮ። ሁለቱ ጋይስ አሁን የበላሁት አሉ በጣም ያስጣሉ። እዚህ ቱናቸውም በላሁ ያጫው አታርጎ ጃኒ በጃሳ ቅዱስ ያለበት ነገር ምንም አይጠናኝም። ምን ይላል? አጣለና ወይኔ እንደምን ይበራሉ እኮ ግባብላ ቢራቢሮ ብቻ ምንም የለም። አይ ጋይስ እንግዲህ ለማንኛውም ሞያ ምንድን ነው እንግዲህ አሁን ደግሞ ያመጣሁት ወደ ሞያሌ ገብተው ሩም ይዘው ነው። ቢራቢሮ ታይላንድ መጣ እንዴ? አንተ ምንድን ነው ይበራሉ እኮ ግባብላ ቢራቢሮ
ቢራቢሮ ብቻ ምንም የለም። አይ ጋይስ እንግዲህ ለማንኛውም ሞያሌ ገብተናል። ሶ የመጨረሻ ሰላም ባስ የሚያወርዳችሁ እዛ ኮኬት ሆቴል ጋር ነው። ላይክ የሚቆማ በጣም ብዙ ባሶች አሉ። እዛ ጋር ስትቆሙ ቀጥታ ሆቴል መጣችሁ። እዚህ ሆቴል ያዝን። አሁን የምታዩት ክፍል ደብል ነው። ፋሚሊ ደብል ይባላል። ብዙ በጣም ሰፊ ነው። በጣም ግን ፊት ለፊት ነው። ሁለት ሰው ለአራት ሰው መያዝ እንችላለን። 3 ሩም እንትን ያለው ሁለት እንሆናለን ብለን ማለት ነው። ስለዚህ በተረፈ ያው አስጎበኛችሁ ብቻ ያስጎበኛችኋል። እንግዲህ ናላሳይ ዋሩን የቀበሌ ቤት ዲዛይኑ ለቃቱ ዋናው መያዛ ኧረ ዋናው ተው። ለነገሩ አሁንም ጃኒ ይሏል። ዋናው ከኔ ሄደ ይሄን ካስ ግን ያስፈራል። ክላሱ ነው ያሏሽም ፈራለሁ። መያዛችን ነው። ሞያሌ ራሱ ሞያሌ ምን እንደሆነ ራሱ አላውቅም ነበር። እኔም አላውቅም እኮ ሞያሌ ሰምተህ አታውቅም? በስም ነው እንጂ አገሩ የት እንደሆነ ቤቱ ጋር እንደሚካሄድ ሆቴል ይኖር አይኖር አታውቅም። ግን ከተማ ይመስላል። ትንሽ ከተማ አለ። ከተማ ይመስላል። በጣም ብዙ ወጣቶች አሉ። አሁን ከምሽቱ 1 ሰዓት ነው። ስለዚህ ስልክ ደውለን ማጣራት አለብን። ኢሚግሬሽን እንዴት አድርገን ራሱ እንደምንሄድ ምንም የምናውቀው ነገር የለም አይደል? እግዚአብሔር አይዲያው የለንም ማርያምን። ስለዚህ ምንድነው የምናደርገው? አሁን ስልክ እንደዋውልና ስንት ሰዓት ነው ያለው ብለን ኢቭን እንኳን ዛሬ ሌሊት እንኳን መኪና ቢኖር ኖሮ እንዳይመታልን ስታምፕ ኢቲ ተሰጥቶናልና እሱ ላይ እንዳይመታልን ደርቄ ቀረው። ላውራችሁ ነው ይሰለቻችኋል። ግን እኔ እኮ ይሰለቻችኋል ብዬ ነው ዝም ያልኩት። ላውራችሁ አውራችኋለሁ ግን በስልክ ስለምቀርጽ ነው እንጂ ቆዴ ሲቀየር ሲቀየር በስልክ ስለምቀርጽ ነው። እንግዲህ ራሱ ፊቴን በአይንት ስለሚለው ፓስፖርታችን እንዳይመታ ዝግ መሰለኝ 11 ሰዓት ነው 10 ሰዓት ነው የሚዘጋው። ስለዚህ ነገ ጠዋት ነው መውጣት ያለብን። የት እዛ የሚመጡልን ቦታ ፓስፖርት እሱ ችግር የለውም። ቀን ሙሉ ክፍት ነው። ግን ወደ ኬንያ ወደ ናይሮቢ የሚሄደው መኪና ስንት ሰዓት እንደሚነሳ እናውቅ። እሱን ነው ማጣራት ያለብን። ትደውልና ትጠይቀዋለህ። አንድ ልጅ ተዋውቋል አይደል? አድናቂያችን ኬላ ላይ በዚህ አጋጣሚ ስሙን አልነገረኝም። በቃ ትጠይቀዋለህ። አሁን እሱ እንጠይቀዋለን። ከዛ በኋላ ስንት ሰዓት እንደሚነሳ እና የት መሄድ እንዳለብን እንጠይቃለን ማለት ነው። በድጋሚ ጋይስ ተከታተሉ። ሞያሌ ሆቴል ገብተናል። ቀን ሙሉ ለሊት 9 ሰዓት የወጣን ነው። ለሊት 8 ሰዓት ነው የወጣነው ከቤት 8 ሰዓት ከቤት የወጣን ግን አልተኛንም። ለሊቱን ውለን ቀን ሙሉ ውለን ባይዘዌ ግን ከዚህ ኬንያ እኮ ለሊት 8 ሰዓት ነው። ቀን 8 ሰዓት ነው ያለው። አሁን ማታ 1 ሰዓት በቃ አናቱ ላይ 6:56 ነው። 1 ሰዓት ያው ሆቴላችን ገብተናል፣ ሩም ገብተናል ማለት ነው። በኢየሱስ ስም ይሁን። አንድ ልጅ ተዋውቋል አይደል? አድናቂያችን ኬላ ላይ በዚህ አጋጣሚ ስሙን አልነገረኝም። በቃ ስንት ሰዓት እንደወጡ ለማወቅ ፈልጌ ነው። ቀን 8 ሰዓት ነው፣ ለሊት 8 ሰዓት ነው። ትጠይቀዋለህ። አሁን እሱ እንጠይቀዋለን። ከዛ በኋላ ስንት ሰዓት እንደሚነሳ እና የት መሄድ እንዳለብን እንጠይቃለን ማለት ነው። በድጋሚ ጋይስ ተከታተሉ። ሞያሌ ሆቴል ገብተናል። ቀን ሙሉ ለሊት 9 ሰዓት የወጣን ነው። ለሊት 9 ሰዓት የወጡ አሁን በስማ ሰዓቱ ግን ሄዷል። በስማ ቆይ ለሊት 9 ሰዓት ወጡ፣ ቀን 8 ሰዓት። ኧረ ይሰለቻል። እኔ እኮ ለሊት 9 ሰዓት ሳይሆን የመሰለኝ ቀን 8 ሰዓት ነበር የመሰለኝ ነው። ጠዋት ብቻ ከባድ። ለሊት 8 ሰዓት ነው የወጣው። ቀን 8 ሰዓት እንዴት ነው? ቀን 8 ሰዓት ማለት እኮ እነሱ 8 ሰዓት ማለት ነው። በዛ በጨለማ እንዴት ነው 8 ሰዓት የሚሆነው? ኧረ ነባ አስብ በሴ አስብ። ምን ሆኜ ነው ከቤት 8 ሰዓት ከቤት ይወጣን ግን አልተኛንም። ለሊቱን ውለን ቀኑ ሙሉ ውለን አሁን ማታ 1 ሰዓት በቃ አናቱ ላይ 6:56 ነው። 1 ሰዓት ያው ሆቴላችን ገብተናል፣ ሩም ገብተናል ማለት ነው። በኢየሱስ ስም የሆነ ስደት የወጣው ነው ይመስለኝ። እግዚአብሔር ስደት 50 ጊዜ ኬላ ላይ ወርድ በቃ 4 ይወርደናል። 5 ጊዜ ወርደናል መሰለኝ። ወደዛ አካባቢ ወርደናል ኬላ ላይ። አሁን እንዳልኳችሁ እንደዋውላለን። እሱን ከጨራረስን በኋላ እንግዲህ ተመልሰን እንመጣለን ማለት ነው። ተከታተሉ። ሞያሌ ገብተናል። ቀጣይ ወደ ናይሮቢ ኬንያ። በድጋሚ ሰብስክራይብ እያደረጋችሁ ጃኒ ነኝ። 400,000 እንግባ። በዚህ ስደት 400,000 መግባት አለ። 400,000 ብር ከመጣ እንደ አፍሪካን ዞሯል። ጋይስ እናቴ 400,000 ብር ነው። 7 ሰብስክራይበር ነው ያለኝ። 1,000 አስገቡኝ እስቲ ላርንቃችሁ። 500 ውስጥ ያስገቡኝ ላርንቃችሁ፣ ላመስግናችሁ። በህይወቴ ዘመን ይህን ቪዲዮ ሰብስክራይብ ያደረገውን ሰው አመሰግነዋል። ሰብስክራይብ ብርም ሰብስክራይብ አስቀደመች። ለማንኛውም ተከታተሉ ጋይስ። ያዙ እንትን እኮ ልጠይቅሽ ነበረ። የኬንያ ባስ የኬንያ ባስ ወዴት? ወደ ናይሮቢ። እኔ የምለው እንዴ ለራቀት ተውጦ
እንወጣለን፣ ግን ያው እሱን መጀመሪያ ኢንፎርሜሽን ሰጣቸዋለሁ። አይሻልም? ከስራ መልሻለሁ። እዛ ማ እዛ ራት ይወደድባቸዋል። በል ራት እዛ እራቱን አይደለም አሁን እንትን ሰው ምናምን የጠያየቀን ነበርና ይሄ የሎ ስልክ የምታወራው ሰውዬ ምን አገባ ስለ ራቱ? እነሱ ያናገሩ መች ነው የራት የእነሱን አቅም የታውቃለህ? ያዞ ፋሚሊ አቅም አለው። ባይኖራችሁም እኔ ብያችኋለሁ፣ አመስግኑኝ። ጃኒ ሰብስክራይብ አስደርግልኝ፣ ዩቲዩብን 1000 ልግባ። ይሄ ቪዲዮ እስቲ ይድረስ። ሞቲቬሽኑ ቆይ በረድልኝ። ግን ዝም ብዬ ለፈለፍኩ አንዴ ውሃ ጠጥቼ ልምጣ። እስከዛ ቆይ ለነገሩ ፓውዝ ስለማደርገው ቪዲዮ ምንም አይመስላችሁም ብዬ አስባለሁ። ዝም ብዬ ስለፈልፍ በቃ ጉሮሯችን ዜና አንባቢ ሆንኩ መሰለኝ እኮ በእናታችሁ። እንዴ ለም ቆይ ታውቁታላችሁ። ይሄ ውሃ ምንድን ነው? የስ ነው በቃ የስ ስፖንሰር አድርጉኝ። የስ ፕሊስ የስ ፕሊዝ ይላል። እስቲ ወደ ቪዲዮአችን ወደ ስራ ልመለስ እንጂ ካርድ ምናምን የት እንደምናወጣ ምናምን እንድነግረን ነበረ። ኢሚግሬሽን ያልቃል ቶሎ ሚግሬሽን አለ፣ የማይሌ ጉሙክ ሚግሬሽን አለ። ወደ ኬንያ ሚግሬሽን ተሳድረን ፓርትነር ቪዛውን አስመጥተን የኬንያ ቲኬት ቆርጠን በኬንያ ብር ፓስፖርት በፓስፖርት ብር መንግረን እዛ የአንድ ሰው ቶታሉ ዋጋውን ያው ሰው ቼክ አድርገን ቲኬት ቆርጣችሁ መሄድ ትችላላችሁ። ምን ያህል ዋናው ግን ችግሩ እዚህ እንትን ነው። ሚግሬሽን ያስቸግሯቸዋል። እንዲህ ቶሎ ብሎ አይመጡ ቋንቋ ተናጋሪ ምናምን ካሉ በቃ ደውልልሻለሁ። አይ ቋንቋ ተናጋሪ ነኝ እናንተን ይላል። አትም ኦሮምኛ ነው መሰለኝ፣ ሶማሊኛ ነው ሆኖ እንዴ። እንግዲህ ከአዲስ አበባ ተነስተን ያስራው ሽሮ አይበሉም ስላልኳችሁ ነው መሰለኝ ሽሮ የበሉት። ያዙ ፋሚሊ ሽሮ እየበላ ነው ይላል። ስልስ ነው እንዴ ነገር እዚህ ከእንቁላሉ አጠገብ ያለው ስልስ ነው። ምን እኮ ይመስላል ግን እንደዚህ ስሜት ነው ስሜት። ግን አይ ሽሮ ደግሞ ምን ይመስላል? እኔ እንጃ አላውቅም። ግን ሽሮ አይመስልም፣ ቁሌት ነው ደግሞ። እኔ እንጃ። ቆይ እስቲ እናየዋለን። 2 ሰዓት የባስ ጉዞአችን አልቆ አሁን ሆቴል አርፈናል። ነገ ጠዋት ተነስተን ደግሞ ኢሚግሬሽን ገብተን ቪዛ ማስመታት አለብን። እንዲሁም ደግሞ የወባ ክትባት እሱ የሎ ካርድ አለ። ከዛ ቲኬት ቆርጠን ከዛ ደግሞ ወደ ዋናው ናይሮቢ ኬንያ የ12 ውቁ ሳትሳቀቁ ይላሉ። እትያስናቁ የሚባሉን አባባል ያዙ ፋሚሊ እየበላ ነው ይላል። ሰዓት የባስ ጉዞ እናደርጋለን። ኮመንት ላይ እንግዲህ ፓርትቱ የምትፈልጉ ሰዎች ፓርትቱ እያላችሁ ኮመንት አድርጉ። ለማንኛውም የዛሬው ቪዲዮ እንግዲህ ይህን ይመስላል። ሰብስክራይብ እያደረጋችሁ ያዞ ፋሚሊ ጉዞ ወደ ናይሮቢ ኬንያ ጨርሷል። እነሱ እኔም ልጨርስ ነው። እናንተም በደንብ ሰብ እያደረጋችሁኝ ሰብስክራይብ ባይዘው ከ25 ጨርሳለሁ ነበር ያሉት ከ22 ምናምን ልጨርስ ነው። ለማንኛውም ሰብስክራይብ እያደረጋችሁኝ ጀመው ሰብስክራይብ